ሰላም የሊትል ታይገርስ ቲቪ ቤተሰቦች፣ ዛሬ እንዲህ ማለ እንደሚያስብሉ የሚያስገርሙና ትንሽ ፈገግ የሚያስብሏችሁ ስለ ወላጆች፣ ስለ ልጆች እንዲሁም ስለተለያዩ ነገሮች 10 አስገራሚ እውነታዎችን ይዘንላችሁ መጥተናል። አንደኛ፣ ህፃናቶች ሲወለዱ ወደ 300 የሚሆኑ አጥንቶች አሏቸው። ይሄ ከአብዛኞቹ አዋቂዎች እጅግ የሚበልጥ ግን አስገራሚው ነገር ይሄ ነው። እያንዳንዶቹ አጥንቶች አንድ ባንድ ይዋሃዳሉ። ለዚህ ነው በመጨረሻ 206 አጥንቶች ብቻ የሚኖሯቸው። ወላጆች በሚቀጥለው ጊዜ የልጆቻችሁን ትናንሽ እጆችና እግሮች ስታዩ አስታውሱ፣ እነዚያ ትንንሽ አጥንቶች ትልቅ የማደግ ስራ አለባቸው። ሁለተኛ፣ የህፃናት አንጎል በመጀመሪያው ዓመት መጠኑ በእጥፍ እንደሚያድግ ታውቃላችሁ? ይህም ማለት የምታደርጓቸው እያንዳንዱ ቃላቶች፣ እቅፎች እንዲሁም አስቂኝ ጨዋታዎች ጠቃሚ የሆነ የአንጎል እድገትን ለመገንባት የሚረዱ ናቸው። ስለዚህ ማውራታችሁን፣ መዘመራችሁን እንዲሁም መጫወታችሁን ቀጥሉ። ምክንያቱም ፍቅራችሁና ግንኙነታችሁ ለልጆቻችሁ እድገት መሰረታዊ ነው። ሶስተኛ፣ አብዛኞቹ ልጆች ወደዚህ ዓለም ሲመጡ ሰማያዊ ወይንም ግራጫ የአይን ቀለምን ይዘው ነው። ግን አስገራሚው ነገር ቋሚ የአይን ቀለማቸውን የሚይዙት ከ6 እስከ 12 ወር ዕድሜ ባለው አካባቢ ነው። ለምሳሌ አሁን ሰማያዊ አይን ቢይዙ ቀጥሎ አረንጓዴ ወይንም ደግሞ ቡናማ ሊሆን ይችላሉ። ይሄ ሁሉ ግን የእድገታቸው አካል ነው። አራተኛ፣ የልጆቻችሁን የመጀመሪያ እውነተኛ ፈገግታ የምታዩት ከ6 እስከ 8 ሳምንታት መካከል ባለው ጊዜ ነው። ይህም ቆንጆ ከመሆኑ በላይ በእናንተና በልጆቻችሁ መካከል ያለውን ልዩ ግንኙነት የሚፈጥር ነው። ታዲያ ያ የመጀመሪያ ፈገግታ እያየኋችሁ ነው፣ ከእናንተ ጋር ነኝ የሚል ማሳያ ነው። አምስተኛ፣ ልጆቻችሁን ማቀፍ ለነሱ ማጽናኛ ብቻ ሳይሆን የእናንተንም ውጥረትና ድካም መቀነስ እንደሚችል ታውቃላችሁ? ማቀፍ ኦክሲቶሲንን ብዙ ጊዜ የፍቅር ሆርሞን ተብሎ የሚጠራውንና ኮርቲሶል ወይንም የጭንቀት ሆርሞን የምንለው ይቀንሳል። ስለዚህ እነዛ ሞቅ ያሉ እቅፎች 2 ስራዎችን ይሰራሉ። የመጀመሪያው ልጆቻችንን ያረጋጋሉ፣ ሁለተኛው ደግሞ እናንተንም ያረጋጋሉ። ስድስተኛ፣ አንድ አስገራሚ እውነት ይሄ ነው። ህፃናት ገና በማህፀን ውስጥ እያሉ የእናታቸውን ድምፅ መለየት ይጀምራሉ። ለዚህም ነው አዲስ የተወለዱ ህፃናት የእናታቸውን ድምፅ ሲሰሙ ብዙ ጊዜ ቶሎ የሚረጋጉት። ስለዚህ ለልጆቻችሁ ማውራት፣ መዘመር እንዳትዘነጉ። ድምፃችሁ መጀመሪያ የሚያውቁት ማባቢያ ነው። ሰባተኛ፣ በየተወሰነ ጊዜ ከቤት ውጭ ለመጫወት መውጣት ልጆች በተሻለ እንዲያተኩሩና ማታ የተሻለ እንቅልፍ እንዲተኙ ይረዳቸዋል። ተፈጥሮ የልጆች የአንጎል እድገትና የስሜት መረጋጋትን የሚያበረታታ ነው። ስምንተኛ፣ ወላጆች ይሄ ለእርስዎ ነው። ቁልፎቻችሁን የት እንደምታስቀምጡ ወይንም ወደ አንድ ክፍል ለምን እንደገባችሁ አንዳንድ ጊዜ እንደምትረሱ አስተውላችኋል? ይህ የህፃን አእምሮ ይባላል። እናም ፍጹም የተለመደ ነው። አእምሯችሁ በአንድ ጊዜ ብዙ ነገሮችን ለመስራት እየሞከረ ነው፣ ከዳይፐር መቀየር እስከ መመገብ ድረስ። ስለዚህ ለራሳችሁ አድናቆት ይኖራችሁ። ዘጠነኛ፣ ሳቅ ማህበራዊ ክህሎቶችን ይገነባል። በእርግጥም ለህፃናት አስፈላጊ ማህበራዊና ስሜታዊ ክህሎቶችን እንዲያዳብሩ ይረዳል። ልጆቻችሁ ስትስቁ ሲሰሟችሁ ስለ ደስታ፣ ስለ ፍቅር እንዲሁም ስለ ግንኙነት ያስተምራቸዋል። ስለዚህ ብዙ ጊዜ ይሳቁ። እነዚያን አስደሳች ትውስታዎች ከልጆ ጋር አንድ ላይ ይፍጠሩ። 10ኛና የመጨረሻው፣ አዲስ የተወለዱ ህፃናትም እንኳን ቢሆኑ በማንበብ ይጠቀማሉ። ጮክ ብሎ ማንበብ የቋንቋ ክህሎታቸውን እንዲገነቡ ያግዛል። እነዚያ ምቹ የታሪክ ጊዜያት የመጽሐፍትንና የመማር ፍቅርን ሊያነሳሱ ይችላሉ። እስኪ እናንተ የትኛው እውነታ ይበልጥ አስገረማችሁ? ኮሜንት ሴክሽን ላይ አስቀምጡልን። የሊትል ታይገርስን ፔጅ ፎሎ፣ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና